በምስራቅ አፍሪካ በቀይ ባህር ዳርቻ ታሪክ፣ ባህልና ተፈጥሮ ተቀላቀለባት አንድ ሀገር አለች፣ ኤርትራ። ይህች ሀገር ከሞቃታማ የባህር ዳርቻዎች እስከ ቀዝቃዛ ተራሮች ልዩ የተፈጥሮ ውበት አላት። ዛሬ ከአሰብ እስከ አስመራ ወደ ኤርትራ ልብ ጉዞ እናደርጋለን። በዚህ ጉዞ የባህር ዳርቻዎችን፣ የተራሮችን ውበት፣ የከተሞችን ታሪክ እና የሰዎችን ሕይወት እንመለከታለን። አሰብ በቀይ ባህር ዳርቻ የምትገኝ ታሪካዊ ከተማ ናት። እዚህ ፀሐይ በኃይል ትወጣለች፣ አየሩም ቀዝቃዛ ነው። ነገር ግን የባህሩ ነፋስ ለከተማዋ ልዩ ስሜት ይሰጣታል። ጠዋት ሲሆን አሳ አጥማጆች ወደ ባህር ይወጣሉ። የባህሩ ማዕበል በቀስታ ወደ ዳርቻ ይወጣል። መርከቦች በውሃው ላይ በዝግታ ይንቀሳቀሳሉ። ለብዙ ዘመናት አሰብ የንግድ መግቢያ በር ነበረች። ከተለያዩ ሀገሮች የመጡ ነጋዴዎች እዚህ ይገናኙ ነበር። እቃዎችን ይሸጡ ነበር፣ ሀሳቦችን ይለዋወጡ ነበር፣ ታሪክንም ይፈጥሩ ነበር። ቀይ ባህር ከኤርትራ ታላላቅ የተፈጥሮ ሀብቶች አንዱ ነው። ንጹህ ውሃ፣ የባህር ፍጥረታትና የሚያማምሩት የዳህላክ ደሴቶች ተጠቃሽ ናቸው። በቀን የፀሐይ ብርሃን በውሃው ላይ ያንጸባርቃል። ማታ ፀሐይ ስትጠልቅ ሰማዩ ብርቱካናማ ቀለም ይሞላል። ከአሰብ ወደ አስመራ ሲጓዙ የተፈጥሮ ገጽታ ይቀየራል። ሞቃታማ የባህር ዳርቻ ወደ ከፍተኛ ተራሮች ይለወጣል። መንገዶቹ ጠመዝማዛ ይሆናሉ፣ ተራሮቹም በዙሪያ ይታያሉ። በመንገድ ላይ ትናንሽ መንደሮችን ማየት ይቻላል። እርሻዎች፣ የእንስሳት መንጋዎች እና የገጠር ሕይወት የኤርትራን ሌላ ገጽ ያሳያል። አስመራ የኤርትራ ዋና ከተማ በአፍሪካ ካሉት በጣም ውብ ከተሞች አንዷ ትባላለች። አየሯ ቀዝቃዛ ነው፣ መንገዶቿ ንጹህ ናቸው። ከተማዋ በታሪካዊ ሕንፃዎቿ ትታወቃለች። በየመንገዱ የጣሊያን ዘመን ሕንፃዎች ይታያሉ። እነዚህ ሕንፃዎች ያለፈውን ታሪክ ያስታውሳሉ። አስመራ ዕለት ተዕለት ሕይወት ጠዋት ላይ ከተማዋ ቀስ በቀስ ትነቃለች። ሰዎች ወደ ስራ ይሄዳሉ፣ ተማሪዎችም ወደ ትምህርት ቤት ያቀናሉ። በካፌዎች የቡና ሽታ አየሩን ይሞላዋል። ሰዎች ተቀምጠው ይወያያሉ፣ ይስቃሉ እና ጊዜያቸውን ያሳልፋሉ። በአስመራ ሕይወት የተረጋጋች ትመስላለች። አስመራን እንደ ተረጋጋች ትተናት ስለ ኤርትራ ትንሽ ነገር እንወቅ። ኤርትራ በምስራቅ አፍሪካ የምትገኝ ሀገር ናት። በሰሜንና በምዕራብ ከሱዳን፣ በደቡብ ደግሞ ከኢትዮጵያ ትዋሰናለች። በምስራቅ ረጅም የቀይ ባህር ዳርቻ አላት። ይህም ኤርትራን በንግድና በታሪክ አስፈላጊ ሀገር አድርጓታል። ኤርትራ ረጅምና ውስብስብ ታሪክ አላት። በጥንት ዘመን የአክሱም መንግስት አካል ነበረች። ከዚያ በኋላ በተለያዩ ኃይሎች ተጽዕኖ ስር ገባች። በ1880ዎቹ ጣሊያን ኤርትራን ቀኝ ገዛቻት። ይህም በአስመራ የሚታዩትን ብዙ ሕንፃዎችና መንገዶችን አስቀርቶላታል። ከዚያ በኋላ ደግሞ ኤርትራ ከኢትዮጵያ ጋር ተቀላቀለች። ነገር ግን ብዙ ኤርትራውያን ነፃነትን ፈለጉ። የነፃነት ትግሉ አንድ ሕፃን ተወልዶ 30 ዓመት እስኪሞላው ያህል ቆየ። ብዙ ሰዎችም ሕይወታቸውን አጡ። በ1991 ኤርትራ ነፃ ሆነች። በ1993 ደግሞ በህዝብ ድምፅ ራሷን ነፃ ሀገር መሆኗን አረጋገጠች። አስመራ ብዙ ጊዜ የአፍሪካ ትንሽ ሮም ትባላለች፣ ምክንያቱም በጣሊያን ቅኝ ግዛት ዘመን የተገነቡ ብዙ ዘመናዊ ሕንፃዎች ስላሉባት ነው። ካፌዎች፣ ሲኒማ ቤቶችና የድሮ መኪናዎች
ንጹህ የመንገዶች አስመራ ልዩ ያደርጓታል። በ2017 አስመራ በዩኔስኮ የዓለም ቅርስ ዝርዝር ውስጥ ተካተተች። ይህ የከተማዋን ታሪካዊና የህንፃ ውበት ያሳያል። ኤርትራ ከ1000 ኪሎ ሜትር በላይ የባህር ዳርቻ አላት። በቀይ ባህር ውስጥ የሚገኙት የዳህላክ ደሴቶች በተፈጥሮ ውበታቸው ይታወቃሉ። ነገር ግን መንግስት አስፈላጊውን መሰረተ ልማት ስላላሟላ የኤርትራና የዳህላክ ህዝቦች ከቱሪስት የሚያገኙትን ጥቅም አገኙ። ንጹህ ውሃ፣ የባህር አሳዎች፣ ኮራል ሪፎች እና ጸጥ ያለ አካባቢ ለቱሪስቶች ተስማሚ ያደርገው ነበር። በተለይ የመዋኛና የውሃ ውስጥ ጉዞ ወዳጆች ይህን ቦታ ይወዳሉ። ቢሆንም አብዛኞቹ ቱሪስቶች ባለው የመሰረተ ልማት ችግር ምክንያት ወደ ዳህላክ ለመሄድ ይቸገራሉ። ኤርትራ ብዙ ብሔሮች ያሉባት ሀገር ናት። ትግርኛ፣ ትግሬ፣ ሳሆ፣ አፋር፣ ቢሌን እና ሌሎች ብሔረሰቦች ሰላም አብረው ይኖራሉ። ሙዚቃቸውና ባህላቸው፣ ጭፈራቸው በጣም ደስ የሚሉ ናቸው። ቡና በኤርትራ ባህል ውስጥ ትልቅ ቦታ አላት። እንግዳን በቡና መቀበል የክብር ምልክት ነው። ምግቦቻቸውም ከኢንጀራ እስከ ተለያዩ ወጦች ድረስ በጣም ይወደዳሉ። እስቲ አሁን ደግሞ በድጋሚ ወደ አስመራ ልመልሶ። ጉብኝታችንን ስንቀጥል ወደ ፊያት ታግሌሪዮ ይወስደናል። በ1938 የተሰራ ታሪካዊ ህንፃ ነው። ይህ ህንፃ በመጀመሪያ ለነዳጅ ጣቢያና ለተለያዩ የመኪና ጥገና ማገልገያነት ታስቦ የተሰራ ነበር። እጅግ የተለየ ነገር የሚያሳየው ዲዛይኑ ነው። ከሩቅ ሲታይ እንደ አውሮፕላን ክንፍ የተዘረጋ ህንፃ ይመስላል። ይህ ህንፃ የአስመራን የሞደርን አርኪቴክቸር ምልክት ሆኗል። ስንቀጥል ወደ ሲኔማ ኢምፔር ይወስደናል። በአስመራ ውስጥ የሚገኝ ታሪካዊ የሲኔማ ቤት ነው። በጣሊያን ቅኝ ግዛት ዘመን ለፊልም ማሳያና ለህዝብ መዝናኛ ተገንብቶ ነበር። በዚያ ዘመን ሰዎች ፊልም ለመመልከት የሚሰበሰቡበት ታዋቂ ቦታ ነበር። ዛሬ ግን እንደ ታሪካዊ ህንፃ ብቻ ይታወቃል። ዝም ብዬ ከማዞራችሁ ወደ አንድ ካፌ ልውሰዳችሁና ማኪያቶ፣ ጀላቶና ምርጥ ፒዛ ልጋብዛችሁ። ኑ ይከተሉኝ። ኤርትራ በጣሊያን ቅኝ እንደመገዛቷ መጠን የጣሊያን ምግቦችን ማለትም ማኪያቶ፣ ጀላቶና የተለያዩ እንደ ፒዛ እና ፓስታ ያሉ ምግቦችን ጥንቅቅ አድርገው ይመገባሉ። ይህን ስሎ ደግሞ የሀገራቸውን ምግብ ረስተዋል ማለት አይደለም። አሁንም ድረስ በኤርትራ ውስጥ እንጀራና የተለያዩ የባህል ምግቦችን ቢሆን ይበላሉ። ከካፌ ስንወጣ ደካክሞናል፣ ጎናችንን የምናሳርፍበት ሆቴል አሳየን ካላችሁኝ ኑ እየገባን ስለ ታሪኩ ላጫውታችሁ። አልቤርጎ ኢታሊያ ይባላል። ብታዩት የዋዛ ይመስላችኋል። እንደ አውሮፓውያኑ አቆጣጠር በ1899 የተመሰረተው ኤርትራ ውስጥ ከሚገኙ ሆቴሎች ሁሉ የመጀመሪያው ሆቴል ይህ ነው። ይህንን አንፈልግም በበዓሉ ግርማ ኦሮማይ መጽሐፍ ውስጥ ያለውን ኒያላ ሆቴል ነው የምንፈልገው የምትሉኝም ከሆነ ኑ ወደ ኒያላ ልውሰዳችሁ። ኒያላ ሆቴል በአስመራ ከተማ ታሪክ ውስጥ ልዩ ቦታ ያለው ህንፃ ነው። በበዓሉ ግርማ የተጻፈው ኦሮማይ የሚያስታውሰንን የዘመኑን የአስመራ አየር ዛሬም ይዞ ቆሟል። የከተማዋ ታሪክ፣ ባህልና ስነ ህንፃ ውበት በዚህ ስፍራ ውስጥ በግልጽ ይታያል። በዚህ ቪዲዮ የኤርትራን ታሪክና ባህል በአጭር መልኩ ተመልክተናል። እናም የበዓሉ ግርማ ኦሮማይ መጽሐፍ ላይ ያለውን ኒያላ ሆቴልንም ማይተናል። ሀሳብ አስተያየቶን ኮሜንት ላይ ቢያስቀምጡልን እናነበዋለን። ሰብስክራይብ ካደረጉ በኋላ የደውል ምልክቷን በመጫን አዲስ ቪዲዮ ስንለቅ ኖቲፊኬሽን እንዲደርሱት ማድረግ ይችላሉ። እንግዲህ ይህ ቪዲዮ የዚህ ቻናል የመጀመሪያ ቪዲዮ ነው። የመጀመሪያ እንደመሆኑ መጠን አንዳንድ ችግሮች ሊኖሩ ይችላሉ እና
ቀስ በቀስ እናስተካከላለን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።